ብልጽግና ወዳጄ ነው የሚል ከሆነ ከኛ ጋር ምንም ግንኙነት እንዲኖረው አንፈልግም ነው። ሻዕቢያስ ኪዳን ተማሳይ ነው። ነገር ግን ከሱ ጋር መስራትን እየደገፍክ ነው አይደል? በትክክል። እና ይሄ እንዴት አብሮ ይሄዳል? ሻዕቢያ በፊት ትግራይ ውስጥ ጄኖሳይድ ፈጽመዋል። ምንም ጥያቄ የለውም። ጄኖሳይደር ነው። ፋኖም በተመሳሳይ መልኩ ጄኖሳይደር ነው። እዛ የተሳተፉትን በህግ መጠየቅ አለባቸው። ምንም ጥያቄ የለውም። ስለዚህ በህግ እንዲጠየቁ እንታገላለን። አሁን እዚህ ጋር ስለ መርህ አይደለም የምታነሳው። ስለ መርህ ሳይሆን በአካሄድ ሰርቫይቫል ትሆናለህ፣ በዘላቂ ደግሞ ስትራቴጂስት ነው መሆን ያለብህ። አሁን ስለ ሰርቫይቫል አንተ በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ሻዕቢያ ጋር መስራትን ትክክል ነው ብለህ ካመንክ የሆኑ ሰዎች ብልጽግና ከሱ ጋር መስራት ትግራይን ይጠቅማል ብለው ቢያስቡ ከብሔራዊ አንድነት መወገድ አለባቸው፣ ያስተላለፍ ችግር ያለባቸው ናቸው የምትላቸው በምን ምክንያት ነው? በአንተ አቋም ስላልተስማሙ ብቻ ነው? የትግራይ ጥቅም አሁን ካለው የኢትዮጵያ ፌዴራላዊ ልማታዊ ዴሞክራሲያዊ መንግስት ጋር አብሮ በመስራት ነው የሚፈታው ብዬ አምናለሁ። ስለዚህ አሁን ከዚህ እምነት ተነስቼ ይህንን ፌዴራል መንግስት በመቃወም ማንኛውም አካል እዚህም እዚያም የሚደረግ እንቅስቃሴ ከማንም በላይ ትግራይን ይጎዳል ባይ ነኝ። አዎ ከሁሉ በፊት በዚህ መንግስት መውደቅ የምትጎዳው ትግራይ ናት። ፌዴራል መንግስቱ ፈተናዎችን እንደሚያልፋቸው ብረዳም አንዳንዴ በየአቅጣጫው ጫና በዝቶበት ይህ መንግስት ከወደቀ ምን ይሆናል ብዬ አስባለሁ። ምክንያቱም አገሩ ይበታተናል። በተበታተነ አገር ውስጥ አገር ልትሆን አትችልም። ስለ ኢኮኖሚ፣ ስለ ዲሞክራሲ፣ ስለ ልማት ሊታሰብ አይችልም። ስለዚህ አሁን ባለው ሁኔታ የትግራይ ጥቅም በበለጠ የሚሟላው አሁን ያለው መንግስት ጠንክሮ አሁን በግራ በቀኝ ያጋጠሙትን ተግዳሮቶች አሸንፎ ከወጣ ነው የሚል እምነት አለኝ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን ፕሮግራም ይዤላችሁ ቀርብ ያለው ይህንን ፕሮግራም ሁለት ቪዲዮዎችን አስቀድሜ ወደ እናንተ በማድረስ ነው የጀመርኩት። እነዚህ ሁለት ቪዲዮዎች በህወሓት መንደር ስላሉት ነውጦች እና ደግሞ ህወሓት ሌላው ሞኝ እሱ ብልጥ ሴረኛ፣ ሌሎችን በእውቀት በጥበብ በስትራቴጂ በቴክኒክ እንደሚበልጥ አድርጎ የሚያስብና ሌላው ይሸወድልኛል፣ እኔ ረቂቅ ነኝ፣ ሸውጃቸው አልፋለሁ ብሎ እንደሚያስብ የሚያሳይ ነው። በተለይ የመጀመሪያው ቪዲዮ። በዚህ ቪዲዮ ላይ እንዳደመጣችሁት ምንድን ነው የሚለን? እኛ ከሻዕቢያም ከፋኖም ጋር ግንኙነት ብንመሰርትም እነዚህ ሁለቱም ቡድኖች ጄኖሳይደሮች ናቸው ይላል። በጄኖሳይደርነታቸው ይጠየቃሉ ይላል። አሁን እኛ የስትራቴጂ ወዳጅነት አይደለም፣ ታክቲካሊ እነዚህን እንጠቀምባቸውና ከዛ በኋላ በወንጀል ወደሚጠየቁበት እንሄዳለን። በሌላ በኩል ተጠቅመንባቸው እንጥላቸዋለን ብቻም አይደለም፣ ወደ ህግ እናቀርባቸዋለን፣ እንፋረዳቸዋለን። አሁን ግን ለጊዜው ካለንበት ሁኔታ አንጻር ታክቲካሊ እንጠቀምባቸዋለን፣ የስትራቴጂ ወዳጅነት አይደለም ይለናል። አሁን ሌላው ይሄንን ዝም ብሎ እንደሚያየው እና እንደሚሸወድለት የሚገርመው ግን አሁን ይሄ ህወሓት የሚለን ሌሎችም የሚያስቡት ነው። ባይዘው ሻዕቢያም ከዚህ በፊት ማስታወቂያ ሚኒስትሩ ቀርበው ሲናገሩ ሰምተናል። እና ህወሓት የሆነ ጊዜ ነፍስ ቢዘራና ቢጠናከር
ኤርትራን ሊያጠፋ እንደሚችል እናውቃለን። ኢቭን ከፌዴራል መንግስት ጋር እንደገና ተገናኝቶ ትስስር ቢፈጥር ምን እንደሚያመጣ እናውቃለን። እንደገናም ወደኛ ተጠግቶ ቢጠናከር እናውቃለን። ኤኒዌይ ግን እንጠቀምበታለን አይነት ነው የሰጡት መግለጫ። ባለፈው ፋኖም መግለጫ ሲሰጥ ሰምታችሁ እንደሆነ እኛ አንዲትም መሬት ይሄ በአማራ ህዝብ ጥቅም ላይ አንደራደርም፣ ራሳችንን ችለን የቆምንን ቅንጣት ጥቅማችንን አናሳልፍም ይላል። ግን ደግሞ ከቀጠናው ኃይሎች ጋር ሆነን ይሄን መንግስት እንጥላለን። ያን ጊዜ ይሄንን ስናሸንፍ ያን ጊዜ ወደ ትክክለኛ አቋማችን እንመለሳለን፣ ያን ጊዜ ወደ አማራ ጥቅም እንመጣለን እያሉ ነው። አሁን በአንድ በኩል ከነዚህ ኃይሎች ጋር ትሰራላችሁ ሲባሉ የሚያቀርቧት ምክንያት አይ ከነዚህ ኃይሎች ጋር እኮ ብልጽግናን ለማሸነፍ ነው ይለዋል። አሸንፈው ደግሞ እንደሚፋለሙ ነው የሚነግሩ። በግልጽ ወጥተው በቃ መግለጫቸውን ቁጭ ብሎ የመረመረ ሰው የሚሉን አይ ግድ የለም አሁን እንዋጋ፣ ብልጽግና ጠንካራ ኃይል ስለሆነ ከየትኛውም ከሱዳንም ከግብፅ ከምን ከቀጠናው ኃይል ጋር ከሀገር ውስጥም ከውጭም ተባብረን እሱን እንጣል፣ ሌላው ደግሞ ቀጥሎ ይመጣል አይነት ነው የሚሰጡት። ህዝባቸውንም ደጋፊዎቻቸውንም እንደገና አብራችሁን ቁሙ የሚላቸውንም ወገኖች ለማታለል የሚጠቀሙበት እንትን ግልጽ የወጣ ማጭበርበርና ግድ የለም ዛሬ እሱን እንጣልና ነገ ደግሞ እናንተ ጋር ይለይልናል አይነት ነገር ነው። አሁን ይሄ ብርሃን ያመነ ይሄን ነው የሚነግረን። አሁን በሱ አይምሮ ሌላው ሊሸወድ እና ቴዲ ሲጠይቀው ኦኬ እንግዳው አንተ ከዚህ ጄኖሳይደር ከምትለው ከሻዕቢያ ጋር ከፋኖ ጋር ከቆምክ ሌሎች ደግሞ ከብልጽግና ጋር መቆማችን የትግራይን ጥቅም ያስከብርልናል የሚሉትን ለምን ትቃወማለህ? ያንተን ሀሳብ ስለተቃወሙ ነው ወይ ይለዋል። መሰረታዊ ጥያቄ ነው አሁን ቴዲ የሚጠይቀው። አሁን እነ ጌታቸውን እነ ጻድቃንን እንደገና ይሄ ሰላም ኃይል የሚባለውን ሌላውን ሁሉ አሁን ከብልጽግና መንግስት ጋር መቆም ለትግራይ ይጠቅማል የሚለውን ኃይል እሱን እንደ ጠላት ያህል የሚያይበት ምክንያት ብልጽግና በትግራይ ህዝብ ላይ ጄኖሳይድ ፈጽሟል፣ ከእሱ ጋር መቆም የለባቸውም ነው የሚለው። አሁንም እዛ ላይ የሚለን ይሄን ነው በቪዲዮ ላይ። ሻዕቢያ ሲለው አዎ ሻዕቢያም ፈጽሟል፣ ፋኖም ፈጽሟል ይላል። ታዲያ አንተ ከነሱ ጋር ከቆምክ ሌላውስ ይለዋል። መልስ የለው። ባይዘወይ በዚህ ቃለ መጠይቁ በዚህ ቆይታው በጣም ብዙ መልስ አጥቶ እየተንተባተበ የቆየበት ቪዲዮ አለ። ይሄ የተወሰነው ተቆርጦ ነው እዚህ ላይ ያያችሁት። እና ልክ ሌላው ሞኝ በቃ ግድ የለም አብራችሁን ቆዩና ነገ ደግሞ የእናንተ ጉዳይ ይታያል እየተባለ እቺን ድብቅ ነገር እንኳን ደብቆ አለባብሶ ማቅረብ ሲገባው ፊት ለፊት ወጥቶ አይ እንዲህ ናቸው ይጠየቃሉ። አሁን ግን ታክቲካሊ ከነሱ ጋር ሆነን ከብልጽግና ጋር የተጣሉ ስለሆነ ወደ ዓላማችን ያደርሱናል ይልና ነገ ይጠብቁን። ሌላው እኮ ነው አሁን ለፍርድ እናቀርባቸዋለን፣ እሱ የግድ ነው እንደዚህ ይላል። ያን የሱ ድርጅት የፈጸመውን ወንጀል የሱ ድርጅት ሰራዊት የጨፈጨፈውን እነሱ ተጠያቂ አይደሉም በዛ በፈጸሙት ወንጀል። በቃ ጠያቂ ህወሓት ብቻ ነው፣ ንጹህ ህወሓት ብቻ ነው። እንደ ብልጥ ደግሞ ረቂቅ ፖለቲካውን ታክቲካሊ በቃ ተጠቅሞ ወደ ድል ሊመጣ የሚችል ብልህ ህወሓት ብቻ ነው በእነሱ አገላለጽ። እና ሌላው አብሯቸው ይነዳና ነገ ደግሞ መልሰን እንጠይቀሃለን እየተባለ አብሮኝ ይሄዳል ብሎ ያስባል። ሌላውም እንደዛ ነው የሚጠብቅህ እና ከዛ ቀጥሎ እንግዲህ ሁለተኛው ቪዲዮ ደግሞ ምናልባት እኔ ይሄ ቪዲዮ ኤአይ ነው እና እውነት ነው ቴዲ ነው የሚል በጣም ዳውት አለኝ። እሱም በጣም እንደው ማረጋገጥ ያስፈልጋል። ግን ደግሞ ስታዩት ቴዲ ነው። ቴዲ መሆኑ ብቻ አይደለም የሚናገረው እውነት ነው። በቃ የትግራይ ህዝብ ጥቅም ይከበራል፣ የትግራይ ህዝብ ህልውና እንዲቀጥል ያስችላል የሚለው መንገድ
ይሄ የኢትዮጵያ ፌዴራል መንግስት ሲቀጥል ብቻ ነው። ይሄ መንግስት በሆነ ምክንያት ከወደቀ ሀገር ከተተራመሰ የትግራይ ጥቅም አይከበርም ብዬ አስባለሁ ይለናል ቴዲ። ስለዚህ በዚህ መንግስት ላይ የነበረው ቅሬታ ከዚህ በፊት የተነትናቸው የነበሩ ነገሮች እሱ እንዳለ ሆኖ ግን አሁን እንዴት ነው የትግራይ ህዝብ ሊቀጥል የሚችለው የትግራይ ህዝብ ጥቅም ሊከበር የሚችለው ሲል የፕሪቶሪያ ስምምነት አብሮ የፈረመው ፌዴራል መንግስት አለ። እሱ ሲቀጥል ነው የሚቀጥለው። እሱ ሲወድቅ ሀገር ሲተራመስ ግን የትግራይ ህዝብ ጥቅምም ይጎዳል ብዬ አስባለሁ ነው ያለን እና ቴዲ እንኳን ደህና መጣ። ይሄ እውነት ነው። እንግዲህ ይሄንን ካል ወደ አሁን ወዳሉት ወቅታዊ ሁኔታ እንሄድና አሁን ህወሓት ጦርነት ከፍታለሁ ብሎ እየፎከረ ነው። ሁሉም እየወጡ ደብረጽዮንም ምክትሉም እንደገና ደግሞ ሞንጆርኖም ጀነራሎቹም ወጥተው ጦርነት እንገጥማለን፣ ይሄ አሜሪካ የአውሮፓ ህብረት ምን የሚለውን ነገር አንቀበልም፣ ለጦርነት እየተዘጋጀን ነው፣ እውነት ነው እያሉን ነው፣ እየፎከሩ ነው። እና ግን የመዋጋት አቅም አላቸው ወይ ካል እንደዚህ እያስፈራሩ ጦርነት እንዲከፈትባቸው ወዲያውኑ እንደተከፈተባቸው ጮኸው ይሄው ጄኖሳይድ መጣ ለማለት አሁን ድጋፉን የነሳቸውን የትግራይን ህዝብ የሚያነሳሳላቸው ስለሚመስላቸው አሁን ያለው ታጣቂ ብዙ ጥያቄ ስለሚያነሳባቸው ይሄ ጥያቄ እንዲቀርላቸው ውጥረት ውስጥ እንዲገባላቸው ታጣቂው መንግስት ደግሞ እንዲደራደራቸው ግድ የለም አትዋጉ፣ ዓለም አቀፉ ማህበረሰብም እነዚህ ሰዎች ሊዋጉ ነው፣ ቀጠናውን ሊረብሹ ነው ብሎ ወደ ድርድር እንዲያመጣቸው እንደሱ ነው የሚመስለው። አለበለዚያ ህወሓት አቅም የለውም። አቅም እንደሌለው ጄኔራል ጻድቃን ነግረውናል። ምን አሉ ጄኔራል ጻድቃን? ህወሓት ከ16,000 ታጣቂ በእያንዳንዱ አርሚ ውስጥ ከነበረው 16,000 ታጣቂ አሁን ወደ 2,000 ወርዷል ብለውናል። 16,000 ታጣቂ የነበረውን አርሚ ይዞ አላሸነፈም ህወሓት። በርካታ ጀነራሎች እና ጻድቃንን ጨምሮ እየመሩት ታደሰ ወረደን ሌሎችን ጨምሮ እየመሩት 16,000 የሰው ኃይል የነበረውን አርሚ ይዞ ማሸነፍ አልቻለም። አሁን የዚህ አርሚ ቁጥር ወደ 2,000 ወርዷል ብለውናል። ከ2,000ም አሁንም ወደ ቤቱ እየከዳ ነው። ቲዲኤፍ አባላት ወደ ቤታቸው እየጠፉ መሆኑንም ጀነራል ጻድቃን ነግረውናል። እና ህወሓት አርሚ ብሎ የሚጠራው አንድ አደረጃጀት በውስጡ እስከ 16,000 የሚደርሱ ታጣቂዎችን በአንድ ላይ ሲይዝ የነበረ ቢሆንም አሁን ላይ ግን ታጣቂው ተመናምኖ በአንድ አርሚ ውስጥ ከ3 እስከ 2,000 የሚሆኑ ታጣቂዎች ብቻ መቅረታቸው ነው ቀርተዋል ብለዋል ጀነራል ጻድቃን። ይህም የሆነው የትግራይ ወጣትና ታጣቂው በሰሜኑ ጦርነት በማለቁና የቀረውም እየሸሸ በመውጣቱ እንደሆነ ግልጽ ነው። ይሄ መረጃ ቡድኑ የወረደ የታጣቂ ቁጥሩን ይዞ ከንቱ ፉከራ ያሰማል እንጂ ወደ ውጊያ አይገባም። ቢገባም ይሄ ኃይል ለድል ሊያበቃው ወይም ራሱን ለመከላከል እንደማያበቃው ያውቃል እነዚህ ሰዎች። እና ጀነራል ጻድቃን ራሳቸው ይህን መረጃ ይፋ ማድረጋቸው የህወሓት አመራሮች በየመድረኩ የሚያሰሙት ጦርነትና ፉከራ መሬት ላይ ካለው እውነታ ጋር ፍጹም የተጣላና ህዝብን ለማታለል የተፈበረከ መሆኑን ነው የሚያረጋግጠው። እና ይሄንን ነው እንድንገነዘብ የሚያደርገን መግለጫ ማለት ነው። ስለዚህ ህወሓት አሁን እነዚህ ሰዎች ለህግ እንቀርባለን ወይም ደግሞ ሊመቱን ይችላሉ፣ ያው ከዚህ በፊት በድሮ ሊመቱን እንደዚህ ሲሉ ነበር እና ይሄ ስጋት አላቸው። ይሄ አርሚ ከዚህ አያድናቸው ባይዘው። ስለዚህ ጦርነት በጀመሩበት ቅጽበት ደግሞ እነዚህ ሰዎች በያሉበት ሊመቱ የሚችሉበት እድል አለ፣ የሚከላከላቸው ኃይል ስለሌለ ማለት ነው። እና ይሄ ኃይል ተከላክሎ ሊያቆማቸው አይችልም። ግን እንደዚህ እየፎከሩ ምን እያሉ ሊደራደረን ይችላል። ለምን ፌዴራል መንግስት ካልተገደደ በስተቀር ጦርነት ውስጥ እንደማይገባ ያውቃሉ። እንዲገባ ግን እየጠሩት ነው።
መግባቱን ይፈልጉታል ቀድሞ እንዲያጠቃቸውና እንዲጀምር። በዛን ጊዜ በግርግሩ ሊጠፉ ይችላሉ። ግን ደግሞ ሊጠፉም ህይወታቸው ሊጠፋ የሚችልበት እድል ደግሞ ሊፈጠር ይችላል። ካልኩሌሽናቸው የተሳሳተ ይሆንና ማለት ነው። ምናልባት እነሱን ከመምታት ሊሆን ይችላል ጦርነቱ የሚጀመረው። ለምን አሁን የትግራይን ህዝብ የሚያስፈጁት በሌለ ካልኩሌሽን በሌለ ወታደራዊ ትንታኔ እነሱ ስለሆኑ እነዚህን ሰዎች ቀድሞ ማጥፋት ነው መፍትሄ የሚሆነው እና በዚህ መንገድ ሊሄድ ይችላል መንግስት እና ህወሓትን በተመለከተ ይሄንን ነው እንግዲህ። ሌላው ህወሓት ወታደሮቹ ለሱዳን መንግስት አልቡርሃን ኃይል እየላከ እንደሚያዋጋ እናውቃለን። ሻዕቢያም እንደዚሁ። አሁን ላይ የሱዳንን ጉዳይ በተመለከተ የወጣ መረጃ ምንድን ነው የሚለው? አሜሪካ የሱዳንን ጦርነት እያቀጣጠሉ ነው ባለቻቸው ግለሰቦችና ድርጅቶች ላይ ማዕቀብ ጥላለች እና ይህን ማዕቀብ የጣለችው በአብዛኛው በአልቡርሃን ኃይል ላይ ነው። ስለዚህ አሁን ለጊዜው 8 ግለሰቦችና ድርጅቶች በስም የተለዩ ማዕቀብ የተጣለባቸው አሉ። ግን ይሄ ማዕቀብ ይሄን ጦርነት እያቀጣጠሉ በሰው ኃይልም እያገዙ መሳሪያም እያቀረቡ ባሉ ላይ ማዕቀቡ እንደሚቀጥል ነው የወጣው ዜና የሚገልጸውና ይሄ ማዕቀብ ወደ ሻዕቢያም ወደ ህወሓትም መሪዎች ሊመጣ የሚችልበት እድል በጣም ከፍ ያለ ነው እና እየቀረባቸው ነው ይሄ ጉዳይ። በዚህኛው በኩል ኢትዮጵያ ውስጥ ጦርነት በማቀጣጠል የተለያዩ ማዕቀቦች እየተጣሉባቸው ነው። በሌላ በኩል ደግሞ በጎረቤት ሀገር በሚያደርጉት ጦርነትም እንደዚሁ። ይሄንን የአሜሪካ ግምጃ ቤት የጣለውን ማዕቀብ ዜናውን እንመልከትና ይሄ ምን ትርጉም አለው፣ ለነ ሻዕቢያና ወያኔ ያለው እንደምታ ምንድን ነው የሚለውን እንመለከታለን። እና የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ባወጣው መግለጫ በሱዳን መንግስትና በፈጥኖ ደራሽ ኃይሉ መካከል እየተካሄደ ባለው ጦርነት የማቀጣጠል ሚና ጦርነት ማቀጣጠል ላይ ሚና እየተጫወቱ ባሉ ግለሰቦችና ድርጅቶች ላይ ማዕቀብ መጣሉን አስታውቀዋል። እነዚህ ማዕቀቡ የተጣለባቸው 8 ግለሰቦችና ተቋማት ከጦር መሳሪያ ግዢ አንስቶ ወታደሮችን እስከ መመልመል ድረስ አስተዋጽኦ የሚያደርጉ መሆናቸውን አስረድቷል። ማዕቀቡ እንግዲህ እንደዚህ ከሆነ በወታደር በማቅረብ በመመልመል አስተዋጽኦ የሚያደርጉ ጭምር ካለ ይሄ ማዕቀብ እንደ ወያኔና ሻዕቢያ መሪዎች ላይ እንደሚቀጥልና በቅርቡ እነሱ ላይ እንደሚያርፍም ተንታኞች ያላቸውን ግምት ይገልጻሉ። በሱዳን ያለው ጦርነት በዓለማችን ላይ እጅግ አስከፊ የሆነ ሰብአዊ ቀውስ መፍጠሩን የጠቀሰው መግለጫው እንዲሁም በቀጠናው አለመረጋጋት እንዲከሰት ከማድረጉም በላይ አሸባሪ ቡድኖች እንዲስፋፉ በማድረግ የአሜሪካ ደህንነትና ጥቅም ላይ ስጋት ማሳደሩን ገልጿል። የአሜሪካ ግምጃ ቤት ሴክሬታሪ ስኮት ቤንሴቲ ሲናገሩ የትራምፕ አስተዳደር በሱዳን ውስጥ ግጭቱን በማስቆም ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ ነው ያሉ ሲሆን ሁለቱም ተፋላሚ አካላት በአስቸኳይና ያለ ቅድመ ሁኔታ የሰብአዊነት ተኩስ አቁም እንዲያደርጉና ለእነዚህ ኃይሎች እርዳታ የሚሰጡ ኃይሎችና መሪዎችም ከድርጊታቸው እንዲቆጠቡ አሳስቧል። ግምጃ ቤቱ የሱዳንን ግጭት በማቀጣጠል በሚል አሁን ለጊዜው በስም ጠቅሶ ማዕቀብ የጣለው በልዩ ፕሬዝዳንታዊ ትዕዛዝ ቁጥር 14098 መሆኑን አስረድተዋል። በማዕቀቡ ውስጥ በመጀመሪያ የሰፈረው በጀነራል አብዱልፈታህ አልቡርሃን ለሚመራው ጦር ኃይል የጦር መሳሪያ የሚገዙና የሚያቀርቡ አካላት ላይ ነው። የሱዳን ትልቁ የመከላከያ ኢንዱስትሪ ሲስተም ዲአይኤስ የሚባለው ጦር መሳሪያዎችን፣ ጥይቶችን፣ ተሽከርካሪዎችን እና የተለያዩ ወታደራዊ ቁሳቁሶችን ለጦር ኃይሉ እንደሚያቀርብ ያወሳው ባይዘወይ ይሄ ኢንዱስትሪ ለወያኔም ለፋኖም ተተኳሽና መሳሪያ የሚያቀርብ ነው እና ይሄን ያወሳው መግለጫ ይህ ተቋም አብዛኛውን ጊዜ ከኢራንና ሌሎችም የውጭ ሀገር ኢንዱስትሪያል ግሩፕ ጋር ከውጭ ሀገር ደጋፊ ሀገራት ጋር የሚገናኝና መሳሪያዎችን ከነዚህ ኃይላት ጋር የሚገዛ መሆኑን አስረድቷል። እንዲሁም
ዲአይኤስ በስሩ ባሉት ጂያድ ኢንዱስትሪያል ግሩፕ፣ ጋይድ ኢንዱስትሪያል ግሩፕ የተሰኙ ድርጅቶች አማካኝነት ግልጽ ባልሆነና ውስብስብ በሆነ መንገድ በቢሊዮን የሚቆጠር ዶላር እንደሚያንቀሳቅስ ጠቅሷል። የአሜሪካ ግምጃ ቤት በእነዚህ 3 ተቋማት ማለትም ዲአይኤስ፣ ጂያድ እና ጋይድ ላይ እንደ አውሮፓ አቆጣጠር በ2023 ማዕቀብ መጣሉንም አውስተዋል። ከነዚህ ማዕቀብ የተጣለባቸው ኃይሎች ነው መሳሪያ ተተኳሽ የሚያገኙት ማለት ነው። አሁን ማዕቀብ ከጣለባቸው ውስጥ የመጀመሪያው ታርጌት መልቲ አክቲቭ ካምፓኒ ሊሚትድ የሚባል ሲሆን እንደ መግለጫው ይህ ድርጅት በጋይድ አማካኝነት ዲአይኤስን የሚቆጣጠር ነው። በሁለተኝነት ማዕቀቡ ያረፈባቸው ደግሞ የዚህ ድርጅት ዋና ስራ አስኪያጅ የሆኑት ታሪክ ሁሴን መሐመድ ማዳኔ የተባሉ ግለሰብ ናቸው። በሶስተኝነት ማዕቀብ የተጣለበት ደግሞ መቀመጫውን በህንድ ያደረገውና ኤስቢኤል ኢንጂነሪንግ የተሰኘው ፈንጂ አምራች ድርጅት ነው። የዚህ ድርጅት ዋና ስራ አስፈጻሚ የሆኑት ህንዳዊው አሎክ ቾዳሂሪም በተመሳሳይ ማዕቀቡ ተጥሎባቸዋል። መግለጫው ጨምሮም በአምስተኝነት ማዕቀብ የተጣለበት በሆንግ ኮንግ የሚገኘው ፕሮቴክስ ትሬድ ሊሚትድ የተሰኘ ድርጅት መሆኑን ጠቅሶ ይህ ድርጅት ከኢራን ድሮኖችን በመግዛት ለሱዳን ጦር ኃይል መልሶ የመሸጥ ተግባር ላይ መሰማራቱን አስረድቷል። ለአልቡርሃን ኃይል ማለት ነው። በስድስተኝነት የዚህ ድርጅት ስራ አስኪያጅ አህመድ አብደላም የማዕቀቡ ሰለባ ሆነዋል። እነዚህ 6 ማዕቀቦች የጀነራል አልቡርሃን ጦር ኃይልን በመደገፍ ስራ ላይ በተሰማሩ አካላትና ድርጅቶች ላይ የተጣሉ ሲሆን በሌሎችም ላይ ይቀጥላል ይሉናል። በሌላ በኩል ፈጥኖ ደራሽ ኃይሉን በመደገፍ ደግሞ እንግዲህ ከ8ቱ ማዕቀብ ከተጣለባቸው 6ቱ በአልቡርሃን ኃይሎች ላይ ነው። የአልቡርሃን ኃይል እንግዲህ ከአሸባሪ ኃይሎችና ይህንን የጥፋት ተግባር ከሚፈጽሙ ተቋማት ጋር ግንኙነት እንዳለው ያረጋግጣል። ይሄ 6 ድርጅቶች ናቸው ከሱ ጀርባ ያሉና ማዕቀብ የተጣለባቸው። የፈጥኖ ደራሽ ኃይሉን በተመለከተ ግን 2 ድርጅቶች ላይ ነው ማዕቀብ የተጣለው። ታለንት ብሪጅ የተሰኘው የፓናማ ድርጅት ላይ ማዕቀብ ተጥሏል። በሌላ በኩል እንግዲህ ይሄ ድርጅት የቀድሞ የኮሎምቢያ ጦር ኃይል አባላትን በመመልመል ለፈጥኖ ደራሽ ኃይሉ በተዋጊነት በማስቀጠር ክስ ቀርቦበታል። እንዲሁም ፍሮንት ካምፓኒ የተሰኘው ድርጅት አመራሮች የሆኑት የፓናማ ዜጎችም ከዚህ ጋር በተያያዘ ማዕቀቡ እንደተጣለባቸው መግለጫው አስታውቋል ይለናል። እንግዲህ በዚህ ጦርነት ውስጥ የኢትዮጵያ መንግስት፣ የአረብ ኤሜሬት ይህንን ኃይል የፈጥኖ ደራሽ ኃይሉን ይረዳሉ፣ መሳሪያ ያቀርባሉ፣ የወታደራዊ መሬት ሰጥተዋል፣ መጠለያ እንደዚህ የሚሉ ክሶች ሲቀርቡ ነበር። ግን የአሜሪካ መንግስት ይህንን ተቀብሎ እንደ አደገኛ ድርጅት ወይም ያንን የፈጥኖ ደራሽ ኃይሉን ይረዳሉ ካላቸው ተርታ ውስጥ አላሰለፋቸውም። ስለዚህ ይሄ ክስ ውድቅ ሆኗል ማለት ነው። በዚህ ደረጃ ኢትዮጵያ መንግስት ላይ ማዕቀብ ይጣል እንደዚህ እያላችሁ የምትሯሯጡ ጥቅም እንደሌላችሁ እና ማንም ሰሚ እንደሌላችሁ ነው የሚያሳየው፣ እውነትም እንዳልሆነ ማለት ነው። በአልቡርሃን ኃይል ጋር ግን ከብዙ የሽብር ተቋማት ጋር የተያያዘ መሆኑን ከዚህ በፊትም ከዚህ ከእስላሚክ ብራዘርሁድ ጋር ትስስር ያለው መሆኑ ተረጋግጦ ማዕቀቦች እንደሚደረጉበት እና የተለያዩ ማዕቀቦችም ተደርገውበታል። ተጨማሪ እንደሚጣልበት ሲገለጽ ነበረ። ስለዚህ ከዚህ ኃይል ጋር የቆማችሁ እና ያው መጥፊያችሁ እንደሚሆን ማረጋገጥ ያስፈልጋል እና እንደዚህ አይነት ድርጅቶችን እንደዚህ ጦር እየወሰዱ ከአሸባሪ ኃይሎች ተተኳሽ እየወሰዱ የሚዋጉ የህወሓት ኃይሎችን አሁን ለመምታት ለኢትዮጵያ መንግስት ምቹ ሁኔታ እየተፈጠረለት ነው። የአውሮፓ ህብረትም አሜሪካ የሚያወጡት መግለጫ ይሄን ነው የሚያሳየው። ስለዚህ እንደ መንግስት ትልልቅ ድርጅቶች የአውሮፓ ህብረት በጣም ሰፊ ነው። በጦርነቱ ጊዜ ህወሓትን ሲከላከል ነበር በብዙ መልኩ። የአሜሪካ መንግስትም እንደዛው። ስለዚህ እነዚህ ኃይሎች በሀገር ውስጥ ከሚያደርገው ትንኮሳና የጦርነት ዝግጅት የትግራይን ህዝብ አስገድዶ እየመለመለ ወደ ጦርነት
እያስገባ አደገኛ አዋጅ ሁሉ ማውጣቱን ይሄን አረጋግጠው መግለጫ አውጥቶበታል። ምንም እንኳን መግለጫውን አልቀበልም እያለ ቢወራጭም ማለት ነው። በሌላ በኩል ደግሞ ድንበር ተሻጋሪ ወንጀሎችንና የሽብር ተግባራትን እያካሄዱ ነው። በሱዳን ውስጥ የሚካሄደውን ጦርነት እያቀጣጠሉ ነው። በማቀጣጠል የሚሳተፉ ላይ እርምጃ ወስዳለሁ ብላለች አሜሪካ። በሌሎች ላይ ወስዳለች። ሁለተኛ ቀጣዩ በእነዚህ ኃይሎች ላይ ነው የሚሄደው እና አሁን የኢትዮጵያ መንግስት እነዚህ ጠላቶቹ በሽብርተኝነትና ከአሸባሪ ኃይሎች ጋር በግንኙነት አላቸው ተብለው እየተፈረጁ ለጦርነት ዝግጅት ያደርጋሉ፣ ሕግ ጥሰዋል እየተባሉ ስለሆነ የሚወስደው እርምጃ ድጋፍ ያለው ነው። ድጋፍ እንኳን ባይኖረው ተቃውሞ አይገጥመውም እና ጠላቶቻችን አሁን በዚህ ደረጃ ተሸንፈዋል። ቀጥሎ ያለው ሁኔታ ለምን በፕሮፓጋንዳ ሊሸፍኑ አልቻሉም? እንዲህ ነው የፕሪቶሪያ ስምምነት የጣለው ፌዴራል መንግስት ነው የጣሰው፣ እንደዚህ እያደረገ ነው፣ ለጄኖሳይድ እየተዘጋጀ ነው የሚለው ተቀባይነት ያጣ ጉዳይ ስለሆነ እና በዚህ የበላይነት ውስጥ ነው ያለው መንግስት በማንኛውም ጊዜ በእነዚህ ኃይሎች ላይ የሚወስደው እርምጃ ተቀባይነት ያለው እንደሚሆን ምንም አያጠራጥርም። በዚህ ሁኔታ የዛሬን ፕሮግራሜን እኔም አበቃለሁ። ሰላም ለኢትዮጵያ፣ ሰላም ለሕዝባችን፣ ሰላም ለዓለም። ደህና ሁኑ።